ራዲካል ሚዲያ እንግዲህ በዛሬው ውይይታችን እንግዲህ የገንዘብ ሚኒስቴር ባወጣው መግለጫ ላይ በነፃ የንግድ ቀጠና ውስጥ ተሰማርተው ምርቶቻቸውን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነፃ እንዲሆኑ ለገቢዎች ሚኒስቴርና ለኢንቨስትመንት ኮሚሽን ደብዳቤ ጽፏልና የዚህ ደብዳቤ ሀሳብ መንፈሱ ምን ይመስላል? እስቲ ለአድማጭ ተመልካቾቻችን ትገልጽልን። እሺ ታዴ አመሰግናለሁ። እንግዲህ የሚኒስትሮች ምክር ቤት በደንብ ቁጥር 586 2018 ላይ በአንቀጽ 12 ንዑስ አንቀጽ 1 መሰረት ለገንዘብ ሚኒስቴር የሰጠው ኃላፊነትና ስልጣን አለ። ይህ ስልጣን በመጠቀም የገንዘብ ሚኒስቴር ትላንትና ባወጣው መመሪያ መሰረት በነፃ የንግድ ቀጠና ውስጥ ተሰማርተው ለሚገኙ ባለሀብቶች የተለያዩ የታክስና ቀረጥ እፎይታዎች እንዲሁም ደግሞ የግብር ስረዛ ወይ ደግሞ ማሻሻያ ያደረገበትን ደብዳቤ ለጉምሩክና ለኢንቨስትመንት ኢንዱስትሪ ፓርኮች ደብዳቤ የሰጠበት ሁኔታ አለ። እንግዲህ የዚህ የደብዳቤ መንፈስ አንደኛውን ባለሀብቶች ውስን የሆነ ካፒታላቸውን በመጠቀም የገበያ መረጋጋትን እንዲፈጥሩ የሚያደርግና እንዲሁም ደግሞ የሀገር ውስጥ አቅርቦትን በተሻለ ሁኔታ ለማሻሻል በዛ በተያያዘም ኢንቨስትመንትን ለመሳብ ያተኮረ መንፈስ ነው። ታዴ አመሰግናለሁ ኃይሉ። እንግዲህ ቀደም ብለን እንደገለጽክልን ከሆነ የገንዘብ ሚኒስቴር ያወጣው መግለጫ ለባለድርሻ አካላት ተሰራጭቷል። አሁን ወደ ስራዎች እየተገቡ ነውና ይህ በደንብ ማለት ይህ መግለጫ ለባለሀብቱ የሚሰጠው ጥቅም እንዴት ትገልጸዋለህ? በዚህ ሙያ ውስጥ ለተሰማሩ ባለሀብቶች ምንድነው ጥቅሙ ከሀገር አንጻር? እሺ ታዴ እንግዲህ ይሄ መመሪያ ዘርፈ ብዙ ጥቅሞችን ያስገኛል የሚል ሀሳብ አለኝ። ምክንያቱም ባለሀብቶች መጀመሪያ አካባቢ ላይ ወደ ንግዱ መስመር ሲገቡ እንግዲህ ብዙ ወጪዎችና ብዙ የሆነ ኢንቨስትመንት ወጪዎች ያስፈልጓቸዋል። ይህን ኢንቨስትመንት ወጪ ለመቀነስና ባለሀብቱን ታሳቢ ያደረገ የግብር ቅነሳ ሲኖር ባለሀብቱ ይሄ ግብር የሚያወጣውን ግብር ቅነሳ ስለተደረገለት ብቻ ትርፋማ ይሆናል ማለት ነው። እንግዲህ ይሄ ባለሀብት ትርፋማ በሆነ ቁጥር አንደኛ ትርፉን ወደ ሌላ ኢንዱስትሪዎች ላይ እያስፋፋ ኢንዱስትሪዎችን በሀገር ውስጥ እያሰፋ የሚሄድበት ሁኔታ አለ። ሌላኛው ደግሞ ሀገር ውስጥ ያለውን የአቅርቦት ማፋጠንና እንዲሁም ደግሞ ማሳደግ ነው። እንግዲህ በተለያዩ ጥናቶች እንደምንመለከተው አንዱና ዋነኛው የኢንቨስትመንት ተግዳሮት የሆነው አቅርቦት ችግር ነው። ሁለተኛ ሎጂስቲክስ የምንላቸውና ሶስተኛ የካፒታል ችግሮች ናቸው። እንግዲህ የገንዘብ ሚኒስቴርም ያወጣው ይሄ መመሪያ እነዚህን ታሳቢ ያደረገ ነው። እንግዲህ ባለሀብቱ እዚህ ላይ ተሰማርቶ ሲኖር ውስን የሆነው ካፒታል ተጠቅሞ ለሀገሪቷም ለራሱም ጥቅም ላይ እንዲያውል በማሰብ የወጣ መመሪያ ነው ብዬ ነው ማስበው። ታዴ መልካም። እንግዲህ ኃይሉ እንግዲህ እነዚህ ባለሀብቶች እንግዲህ በኢንዱስትሪ ፓርኮች ውስጥ የሚያደርጓቸው እንቅስቃሴዎች በተለይ በሀገራችን ያለውን የስራ እድል ፈጠራን ደግሞ የሰራተኞች ቁጥር በመጠቀም ሊንቀሳቀሱ ይችላሉ ከሚል አንጻር እንዴት ነው የምታየው ይሄንስ? አዎ ሌላኛው እንግዲህ ይሄ መመሪያ ጥቅሙ ከባለሀብቶች አንጻር ያየኑ እንዳለ ሆኖ ሁለተኛው ከሀገሪቷ አንጻር ነው። እንግዲህ የሀገሪቷ ዓላማ አንደኛው ገበያን የማረጋጋት ነው። ሁለተኛው ደግሞ የስራ እድልን መፍጠር ነው። እንግዲህ እንደዚህ ኢንዱስትሪ እንትኖች የተለያዩ የስራ እድል በእነዚህ ተቋማት ውስጥ ታዴ በጣም አብዛኛው የሰው ኃይል ተሰማርቶ ይገኛል። በተለያዩ ስራዎች ማለት ነው ተሰማርቶ ይገኛል። እንግዲህ እነዚህ የስራ አጥ ቁጥርን መቀነስና የስራ እድልን መፍጠር ነው። ሌላኛው ደግሞ ገበያን የማረጋጋት ነው። እንግዲህ በኢኮኖሚው አይን ስናየው ሰፕላይ እና ዲመንድ ወይ ደግሞ አቅርቦትና
ፍላጎት ፍላጎት ሲጨምር ሰፕላይ ሲጨምር ፍላጎት ይቀንሳል። ፍላጎት ሲቀንስ ሰፕላይ ይቀንሳል። ስለዚህ እነዚህ የሆኑ የኢኮኖሚ እንትኖች ሰፕላዩን ወይም ደግሞ አቅርቦቱን ከማሳለጥና የዲመንድና የአቅርቦትና የፍላጎትን ተመጣጣኝ ለማድረግ አንደኛና ትልቁ ወሳኝ ነገር ነው ማለት ነው። እነዚህ ደግሞ የዋጋ ንረትን ከሚወስኑ ፓራሜትሮች አንዱ ናቸው ማለት ነው። ስለዚህ ከዚህም አንጻር እንግዲህ በሀገራችን ላይ ትልቅ አስተዋጽኦ አለው ማለት ነው። ሌላኛው የኤክስፖርት በማድረግ የሚመጡት ገቢዎች ናቸው። እንግዲህ ባለፈው በጀት ዓመት እንኳን ስናይ በ5 ወር ውስጥ ወደ 9.58 ሚሊዮን ዶላር ተገኝቷል። ከዚህ ከቀጠና ነፃ የቀጠና መስመር ውስጥ ማለት ነው። በእነዚህ ውስጥ በእነዚህ እንትን ውስጥ ማለት ነው ወደ 9.5 ሚሊዮን ዶላር ገቢ ተገኝቷል። ይሄ ትልቅ ምርታ ነው። ይሄ ቢቀጥልና ኢንቨስትመንት ቢደረግበት ኢንቨስተሮች እዚህ ላይ በስፋት ቢሰማሩበት ትልቅ የሆነ ገቢን ያስከትላል ማለት ነው። ስለዚህ ከዚህ አንጻር ትልቅ እንትን አለው ብዬ አስባለሁ። ታዴ ከዚህ አንጻር እንግዲህ አዳዲስ ባለሀብቶችን ከመሳብ አንጻር ምን እድል ይኖረዋል? ነባሩም እንዳለ ሆኖ አዳዲስ ባለሀብቶች ወደዚህ ዘርፍ እንዲገቡስ ምን እድል ይዙ? በጣም ትክክል ነው ታዴ። እንግዲህ ባለሀብቶች ይሄንን ያሉ ውጪ ተመልካች ባለሀብት ካለ እነዚህን ጥቅሞች በማየት ወደ ሴክተሩ እንዲገቡ ወደ ነፃ የንግድ ቀጠና ገብተው እንትኗቸውን ማለናቸውን እንዲያፈሱና ኢንቨስት እንዲያደርጉ ትልቅ የሆነ እንትን ይሰጣል ማለት አቅጣጫ ይሰጣል ማለት ነው። እና የፎሬን ዳይሬክት ኢንቨስትመንትን ወደ እዚህ መስመር እንዲስብም ትልቅ የሆነ አስተዋጽኦ ያደርጋል ይሄ መመሪያ ብዬ አስባለሁ። ታዲያ አድማጭ ተመልካቾቻችን እንግዲህ እያደመጣችሁት ወይም የተከታተላችሁት ያለውን የራዲካል ኢኮኖሚያችንን ፕሮግራማችን ነው። እስኪ ወደ መጨረሻው ሀሳብ እንሂድና መንግስት ወይም ማህበረሰቡ ለዚህ መግለጫ ድጋፍ ምን ማድረግ አለበት የሚል ሀሳብ የመጨረሻውን ማጠቃለያ እናድርግ። እንግዲህ ታዴ መንግስት ይህንን ነገር ሲያደርግ አንደኛ ለታለመለት ዓላማ መዋል መቻል አለበት። አንዱና የመጀመሪያው የዋጋ ማረጋጋት ላይ እስከሆነ ድረስ ነጋዴዎችና እንዲሁም ይህንን የሚያስፈጽም አካላት በጥንቃቄ መመራት መቻል አለበት። አንደኛው የሎጂስቲክስ ስርዓቱን በማፋጠን በሀገር ውስጥ ያለውን የዋጋ ንረቶች በማረጋጋት ጥቅም ላይ እንዲውል ነጋዴዎችም ይህንን ተጠቅሞ ይህንን እድል በመጠቀም የዋጋ ንረቱን በተመጣጣኝ ዋጋና ትርፍ ለህብረተሰቡ እንዲያቀርቡና ይህንን ደግሞ የአስፈጻሚው አካል ክትትልና ቁጥጥር የሚያደርግበት ሰፊ የሆነ ስትራቴጂ ቢነደፍ ጥሩ ነው ብዬ አስባለሁ። ታዴ እንግዲህ አሁን ቀደም መጨረሻ ላይ ያልከውን ሀሳብ እንግዲህ የገንዘብ ሚኒስቴር በተለያዩ ተቋማት እንግዲህ ይህንን ጉዳይ የሚከታተሉ አካላት መቋቋማቸውን ገልጸዋል። በተለያዩ ችግሮች እንዳይጋለጡ ባለሀብቱ ይህንን ለማድረግ ዝግጅት ማድረጉን ነው የገለጸውን የሚል ሀሳብ አለኝ። አድማጮቻችንና ተመልካቾቻችን የራዲካል ኢኮኖሚያችን ፕሮግራማችን በዚህ ይጠቃለላል። በሚቀጥሉት ጊዜያቶች በአህጉራችንና በዓለም አቀፍ ጉዳዮች ላይ የምናቀርባቸውን ኢኮኖሚያዊ ጉዳዮችን ይዘን እንቀርባለን።